ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦቻችን እንዲሁም የብሔራዊ ሎተሪ ደንበኞቻችን እንዴት ናችሁ? ሁሉ ሰላማችሁ ይብዛልን። ዛሬ በርካታና አስገራሚ እጣዎችን ይዞ ገበያ ላይ የዋለውን ተንቦላ ሎተሪን ልናስተዋውቃችሁ ነው ይህን ቪዲዮ መስራት የፈለግነው። አብራችሁን ቆዩ። የ2017 ተንቦላ ሎተሪ ገበያ ላይ ከዋለ ቆይቷል። እንግዲህ ወደ 7 መደብ እጣዎችን ይዟል። እያንዳንዳቸውን እጣ በዚህ ቪዲዮ እናሳውቃችኋለን። እናንተም እድላችሁን ትሞክራላችሁ። በጣም የሚያስገርመውና አንደኛው እጣ እንግዲህ አንደኛውን እጣ አሸናፊ የሆነ ሰው የሚሸለመው ባለ 3 መኝታ ቤት አፓርትመንት ነው በአዲስ አበባ ከተማና ከዚህ ቤት በተጨማሪ 60 ሺህ ብር በየወሩ ለ36 ወራት ያ ማለት ወደ 3 አመት ማለት ነው። ወደ ብር ሲመነዘር ከቤቱ በተጨማሪ 2,160,000 ብር አሸናፊ ይሆናል። ሁለተኛው እጣ የያዘው የሽልማት መጠን ባለ 2 መኝታ ቤት አፓርትመንት ነው። ይህም በአዲስ አበባ ከተማና 40 ሺህ ብር በየወሩ ደግሞ የሚከፈል ለስንት ወር? ለ24 ወራት። ይህንን ለሁለት አመት ማለት ነው። ወደ ብር ስትመነዝሩት 960 ሺህ ብር ይሆናል ከቤቱ በተጨማሪ። ሶስተኛው እጣ የሚያሸልመው የሽልማት መጠን አንድ ቮልስዋገን ID6 መኪና እና 20 ሺህ ብር በየወሩ ለ24 ወራት። እንግዲህ ከመኪናው በተጨማሪ ብሩ ወደ 480 ሺህ ብር ነው የሚያሸልመው። አራተኛው እጣ አንድ BYD USUV መኪናና 15 ሺህ ብር በየወሩ ያሸልማል ለ24 ወራት ወደ 160 ሺህ ብር አካባቢ የሚያሸልም እጣ ይዟል። አምስተኛው እጣ አንድ ሽልማት ብቻ አይደለም የያዘ በውስጡ 5 እጣዎችን ነው የያዘው። ይህ ማለት 5 ሰዎች ማሸነፍ ይችላሉ ማለት ነው። ይህንን የሽልማቱም አይነት ሳምሰንግ ስማርት ቴሌቪዥን 43 ኢንች ነው። ስድስተኛው እጣ 5 እጣዎችን በስሩ ይዟል። እንግዲህ እያንዳንዳቸው እጣዎች የያዙት የሽልማት አይነት ላፕቶፕ ነው። ኮር i5 12 ጄነሬሽን 12ኛው ትውልድ የሆነ ስማርት የሆነ ላፕቶፕ ነው የያዙት። ሰባተኛው እጣ በስሩ 20 እጣዎችን ይዟል። የእጣው ብዛት በስሩ የያዘው 20 ነው። የእያንዳንዳቸው ሽልማት ደግሞ ስማርት ሞባይል ቀፎ ነው የሚያሸልመው። ይህ እጣ የሚወጣበት ቀን ወይም ሽያጩ የሚያልቅበት ቀን ሰኔ 29 ነው በኢትዮጵያን አቆጣጠር። በፈረንጆች እንግዲህ ድራዊንግ ዴቱ 6 ጁላይ ነው። ሐምሌ 6 በፈረንጆች 2025 ነው። ውድ ደንበኞቻችን እንግዲህ በብሔራዊ ሎተሪ የተዋወቀው ተንቦላ ሎተሪ የያዘው እጣ ነው። ከወዲሁ መልካም እድላችሁን ሞክሩ። እጣውን ከሎተሪ አዟሪ ወይንም በዲጂታል አማራጭ መግዛት ትችላላችሁ። በዲጂታል እንዴት መግዛት እንደምትችሉ በቀጣይ ቪዲዮ ሰርተን እናሳውቃለን። መልካም እድል፣ መልካም ጊዜ። እናመሰግናለን።